ነፂ ነፍሱ ትረፍ ነፂ ትረፍ እየተባለ እኮ እህትና ወንድሞች እኮ እያሉ እያለቀሱ ነው። ገባሽ? ከነፂ ማረፍ በላይ የቤተሰቦቹ ማረፍ አይበልጥም? በእውነት ግን አይበልጥም? ከሞተ አንበሳ ይልቅ በህይወት ያለው ውሻ አይበልጥም? እውነታው ይሄ ነው። የተወዳጁ አርቲስት ነጻነት ህልፈትን ተከትሎ እህቱ መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በተለያዩ ሚዲያዎች ላይ በመውጣት ከወንድማቸው ህልፈት ጋር በተያያዘ የተለያዩ ግለሰቦችን ሲወነጀሉ መቆየታቸው ይታወቃል። ይህንን ተከትሎ መሰረትና ወንደሰን ዛሬ ከመኖሪያ ቤታቸው በፖሊስ ቁጥጥር ስር የዋሉ ሲሆን በአሁኑ ሰዓት በፌዴራል ፖሊስ ቁጥጥር ስር እንደሚገኙ የቤተሰብ ምንጮች ገልጸዋል። የነጻነት ወርቅነህ ባለቤት እንዲሁም ደግሞ የቅርብ ጓደኛው የሆነው አስናቀ በእነዚህ በነጻነት እህትና ወንድም ከፍተኛ ዘመቻ የተከፈተባቸው ሰዎች መካከል የሚጠቀሱ ሲሆን አሁን የፌዴራል ፖሊስ በቁጥጥር ስር ያዋላቸው በማህበራዊ ሚዲያ በሐሰት የሰዎችን ስም አጥፍተዋል፣ የሰው ህይወት እንዲበላሽ አድርገዋል በሚል እንደሆነም ዘሀበሻ ዘግቧል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ በማድረግ የዚህ ቻናል ቤተሰብ የሆኑ ሰናይ ቀን